ሰላም እንዴት ናችሁ? ውድ የሰርክ ቲዩብ ተከታታዮች በእውነተኛ ታሪክ ላይ የተመሰረተው መንትዮዋ እህቴ ክፍል 3 የመጨረሻ ክፍል ትረካን ይዘንላችሁ መተናል። ቪዲዮውን አይተው ከወደዱት ላይክ፣ ኮሜንት እንዲሁም የደውሏን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ። መንትዮዋ እህቴ በእውነተኛ ታሪክ ላይ የተመሰረተ ትረካ ክፍል 3። የበሩን እጀታ ያዝ አደረኩና በሩን በቀስታ ክፍት ሳደርገው ያየሁትን ማመን ተስኖኝ ነበረ። አንደኛዋና ብቸኛዋ እህቴ አፏን በጨርቅ ጠቅጥቃ እየተሰቃየች ደረስኩ። እኔ እንዳልረበሽ ስትል ለኔ አስባ ህመሟን ቻል አድርጋ ሳያት በጣም ደነገጥኩኝ። ተንደርድሬ ሮጬ እቅፍ አድርጌ ሳያት እጄ ላይ እንዳለች እህቴ በጣም ይቅርታ ስትለኝ ለምን እንኳን እንዳለችኝ በቅጡ ሳይገባኝ እሺ ያልኳትኝ። ወዲያውኑ እጄ ላይ ያለች ወደቀችብኝ። እኔም ጣራና ግድግዳው ሲዞርብኝ ጊዜ የማደርገው ሲጠፋኝ ጊዜ ቤቱን በጩኸት አቀለጥኩት። ከዛም ጎረቤት ተሰበሰበና ተጋግዘን ወደ ሆስፒታል ይዘናት ሄድን። እዛም እስከምንደርስ ድረስ እህቴ ራሷን አታቅም ነበር። እዛም ስንደርስ ዶክተሮቹ ይረባረቡ ጀመር። ከብዙ እርብርብ በኋላ ዶክተሮች አክማት አሁን መግባት አትችሉም ብለውን እሷን እንዳስተኛት እየተነጋገሩ ክፍሉን ለቀው ወጡ። እኔም በጣም ተደነጋግጬ ስለነበረ ይህን ማየት ስላልቻልኩኝ ያዙ ልቀቁኝ ማለት ጀመርኩ። ሊነጋጋ አካባቢ ውዷ እህቴ ቀስ በቀስ እየነቃችና ለነርሷ እህቴን ጥሪልኝ ብላ አስጠራችኝ። እኔም ያለቀስኩበትን ፊቴን እህቴን እንዳታየው ብዬ ፊቴን ጠራርጌ ሮጬ ወደ ውስጥ ገባው። አየኋት። እግሯ ስር ተደፍቼ ስቅስቅ ብዬ አለቀስኩኝ። ራሴን መቆጣጠር ተስኖኝ እየጮኩ ማልቀስ ጀመርኩኝ። ነርሷም ወደ እኔ መታ ውስጥ መቆየት እንደሌለብኝ ውጪ እንድቆይና እህቴ ረፍት እንደሚያስፈልጋት ነግራኝ ከባድ ስለሆነ ህመሟ ለትንሽ ጊዜ ሆስፒታል ውስጥ እንደምትቆይ ነገረችኝ። እስከዛ ክፍያ እንዳወራርድ ነግራኝ እሷም ሄደች። እኔም እጄ ላይ ምንም አይነት ገንዘብ የለም። እንዳለው ሰው ከቤት ስወጣ እንደ ድንገት ይዣት የወጣኋት ቦርሳዬ ዝም ብዬ ስፈትሽ ምንም የሚጠቅም ብር የለውም ነበረ። ቦርሳዬን ድጋሚ ስፈትሽ ግን ቢዝነስ ካርድ አገኘሁ። ግራ ገብቶኝ ስለነበረ ማስታወስ ስጀምር እዛ መድኃኒት ካሰራሁበት ቤት ከሰውየው ጋር ስጣላ ይዞኝ የወጣው ልጅ መሆኑን ሳቅ ካርዱን ይዤ ስልክ ቁጥሩን መፈለግ ጀመርኩኝ። ስልክ ቁጥሩንም አግኝቼ ወደ ስልኩ ደወልኩኝ። ስልኩን ብዙም ሳይጠራ ነበረ ስልኩን ያነሳው። ጎርነን ባለ ድምጽ ሄሎ ሲለኝ የማወራው ጠፍቶብኝ ድምጼ ተዘግቶም ስለነበረ ሄላው አልኩትኝ። ትናንትና ያገኘኸኝ ልጅ ነኝ፣ ቢዝነስ ካርድ ሰጠኸኝ ስለው ወዲያውኑ ነበር ያስታወሰኝ። እኔም እንዳወቀኝ ሳቅ ቀጥታ ነበር ወደ ጉዳይ የገባሁት የነበረው። ገንዘብም ይዞ እንዲመጣ ጠየቅኩትኝ። እሱም ምንም ሳያመነታ እየከነፈ ይዞልኝ እየበረረ መጣ። እኔም በጣም ደስ አለኝ። ቶሎ የሚከፈለውን ክፍያ ከፍለን ጨረስን። እናም ሲመጣ ራሱ ሰላም ሳልለው ነበር ወደ ጉዳይ የገባሁት። እኔም በሰራሁት ስራ እንደማፈር ብዬ ቀና ብያየሁትና በጣም አመሰግናለሁ፣ ቅድም ሰላም ያላልኩ ስለደነገኩ ነው አልኩትኝ። እሱም ምንም ችግር የለውም አለኝ። እየው እባላለሁ አለ። ቀና ብዬ ልዕልት አልኩት። ቁጭ ብለን እየጠበቅን እያለ ጎረቤቶቻችን እትዬ ሸዋዬ መጡ። ሰላምታ ተለዋወጥን። አጠገቤ ቁጭ አሉ። ምን አገኛት ልጄን አሉኝ እንባ እየተሞላቸው በነጠላቸው እያበሱ። እኔም ውስጤ ደም እያነባ እኔ እንጃ ምን እንደነካብኝ አልኳቸው። ይህ ሁሉ ሲሆን እየው ግን አንድ የሚያውቀው አንዳች ነገር አልነበረም። የሁለታችንም አይን አይቶ እያየ በአፋቸው የሚወጣውን ቃላቶች ይጠብቅ ነበር። ከዛም ነርሷ መጣችና አሁን ደህና ነች ማየት ትችላላችሁ አለችኝ። ሁላችንም ግር ብለን ገባን። እትዬ ሸዋዬ እህቴን ከድሮ ጀምሮ ይወዷታል። እሷም በጣም ነው የምትወዳቸው። ገና ወደ ውስጥ ሲገቡ ስታያቸው ፊቷ በደስታ በራ። እሳቸውም ግንባሯን ሳም አድርገው አጠገቧ ቁጭ አሉ። ከቦርሳቸው የማትለየውን ውዳሴ ማርያም አውጥተው ግንባሯ ላይ እና አንገቷ ላይ ያደርጉላት ይጸልዩላትና ሲደባብሷት አይኗ ግልብጥብጥ ማለት ጀመረ። እኛም የሚሆነውን ማየት አቃተን። ከዛም ቀጥሎ በተኛችበት አልጋ ላይ ሆና መንቀጥቀጥና ማጓራት ጀመረች።
እኔም የዛን ጊዜ ባለውበት ነው እንደ ሐውልት ደርቄ ቀረሁት። እሳቸውም ባዩት ነገር ደንገጥ ብለው አረ ይሄማ ሌላ ነገር ነው ያውም ርኩስ መንፈስ ነው አሉና ዶክተሩን አስጠርተው የሚያደርጋትን ነገር ሁሉ ዘርዝረው ነገሩት። ዶክተሩም እኛ ተገቢውን ሕክምና አድርገንላታል፣ ዘላቂውን የሚያውቀው ፈጣሪ ነው፣ እናንተ እንደፈለጋችሁ አሁን ደህና ስለሆነች የፈለጋችሁበት ቦታ ይዛችሁ መሄድ ትችላላችሁ አለ ዶክተሩ። እትዬም ሸዋዬ ኢዮብን ማነህ ልጄ እስኪን አግዘኝ ሲሉት እሱ ፈጠን ብሎ ተጋግዘው ካነሷት በኋላ እሱ መኪና ውስጥ ከተቷት። እኔም ግን የዛን ሰዓት አትጠይቁኝ፣ እጄ በጣም ይንቀጠቀጣል፣ አፌ ደግሞ ተሳስሯል። ብዙ ነገር ውስጤ ላይ ይመላለስብኝ ጀመር። ወይ አሊያም ዝም ብዬ ከሀገር ልጥፋ ወይስ ራሴን ላጥፋ እያልኩኝ በሐሳብ ተወጫለሁ። በዚህ መሃል ሐሳብ ውስጥ ሆኜ ነበረ እትዬ ሸዋዬ ማንሽ ልጄ ነይ እንጂ ብለው ገፍትረው መኪና ውስጥ ከተቱኝ። ከዛም ወዴት እንደምንሄድ ራሱ ያወቅኩትኝ ኢዮብ አሁን ወዴት ነው የምንሄደው ሲል ነበረ ከገባሁበት ሐሳብ ውስጥ የነቃሁት። እትዬም ሸዋዬ እንግዲህ አሁን የምንሄደው ወደ ጸበል ቦታ ነው፣ ግን የጸበል እንደምትሄድ ግን አልወሰንኩም፣ ሽንቁሩ ሚካኤል ወይስ እንጦጦ ብለው ትንሽ ካሰቡ በኋላ ቀኑም 21 ነው፣ ስለዚህ ወደ እንጦጦ ንዳው አሉት። ጉዞ ወደ እንጦጦ ማርያም አደረግን። በመሃል ላይ ኢዮብ ስልክ ደውሎ ለመስሪያ ቤቱ ዛሬ አስቸኳይ ነገር እንደገጠመውና እንደማይመጣ ተናገረ። እትዬ ሸዋዬ ልጄ እስኪ ስልክሽን ብለው ተቀበሉኝ። ልጃቸው ጋር ደውለው ያለውን ነገር ለልጃቸው ሲያስረዱት እየሰሟቸው ነበረ። እኔም በኃጢአት የተጨማለቀውን ነፍሴንና ስጋዬን በጸጸት የደበነውን ሕሊናዬን ይዤ እዛ አብረን ከሄድን ድንገት ሲያስለፈልፋት መጥፎ ስራዬን አውጥቶ እንዳያጋልጠኝ አስቤ ስፈራ ስቸር እንደምንም የተሳሰረውን አፊን ከፍቼ እናንተንም እኮ አስቸግርኳችሁ አልኳቸው። እነሱም ምንም መልስ አልሰጡኝም ነበረ። ከብዙ ዝምታ በኋላ በቃ እናንተ እኛን አድርሳችሁ ተመለሱ ስላቸው ሁለቱም እንኳን ሊያዩኝ ሊሰሙኝ እንኳን ፍቃደኛ አልነበሩም። ከረጅም ጉዞ በኋላ እንጦጦ ማርያም ደረስን። እዛ እንደደረስን አንድ ቄስ አግኝተን የመጣንበትን ጉዳይ እትዬ ሸዋዬ ዝርዝር አድርገው ነገሯቸው። እሳቸውም በደንብ ካዳመጡን በኋላ እስከሚሻላት ድረስ የሚያስፈልገውን ሁሉ እናደርጋለን ብለው አንድ ክፍል ተሰጥቶን እዛ ሆነን እሷን ማስጠመቅ ጀመርን። እንዲህ እያለ አንድ ቀን እህቴ በጣም ተቃጠልኩ አልቻልኩም ብላ በተኛችበት እየተንደፋደፈች የሆነ ጥቁር ነገር ከአፏ እየተቆራረጠ ይወጣ ጀመር። ከዛም አባ ተጠርተው መጡ። ይጸልዩላትም ጀመር። እዛ መጮህ መለፍለፍ ጀመረች። ከዛም አባ ማነህ ምንድነው ማለት ሲጀምሩ መተት ነኝ ብላ እሷን ማውራት ስትጀምር እኔም ተዝለፍልፌ ራሴን ስቼ መሬት ላይ ወደቅኩ። አባ ለእህቴ ጸልየው መለስ ካለላት በኋላ ወደ እኔ መጥተው መጸለይ ጀመሩ። ወደ ራሴ ስመለስ ነበር አባ እየጸለዩልኝ ኢዮብና እትዬ ሸዋዬ ደግሞ በእንባ ዓይናቸው ታጥቦ አቀርቅረው እኔም ከእንቅልፌ እንደባነነ ሰው ብድግ ብዬ አለቀስኩኝ። እህቴስ ምን ሆናችሁ ስላቸው እኔ መጀመሪያ እንድረጋጋ ነግረውኝ አባም ጸበል ሰጥተውኝ እሱን ከጠጣሁ በኋላ ከብዙ መረጋጋት በኋላ ከኢዮብ ጋር አንዳንድ ነገር ልንገዛ ወጣን። ከዛም የሆነውን ነገር ሁሉ አንድ ባንድ አጫወተኝ። እኔም እንደለፈለፍኩ ሲነግረኝ ሰውነቴ ውርር አደረገኝ። እናም በልጅነቴ ቡዳ እንደተበላውና ለሰው ደግ ነገር እንዳላሳብ ሰዎች ላይ ተንኮል እንዳስብ እንድቀና ሌሎችም ነገሮች እንደተደረጉብኝ አጫወተኝ። እኔም በዛ ሰዓት ላይ ድርቅ ብዬ ቀረው። ኢዮብ መደንገጤን ሳይ ትንሽ ካረጋጋኝ በኋላ ነገሩ ያለ አንዳች ነገር እንደዚህ አልሆንኩም፣ እህቴ ላይ እንዲክፋት አላስብም ነበረ አልኩኝ ለራሴ። ከዛም በኋላ ስለ እህቴ ጠየቅኩት። እሱም መድኃኒት እንደተደረገባትና እሷን ለመግደል አስቦ እንደሆነና ከዛ በኋላ ግን ድክምክም ብሏት ተዝለፍልፋ እንደወደቀች ነገረኝ። እኔም በድንጋጤ ማን ነው ምንድነው ማን ያደረገባት ብዬ አፈጠጥኩበት። እሱም ስም እንዳልጠቀሰች ነገረኝ። ግን የቅርብ ቤተሰብ ነው የተደረገባት አለኝ።
ግን እህትሽን እንደዚህ ለመጉዳት ማን ያሰበው? በጣም ነው የምታሳዝነው እኮ አለኝ። እኔም እኔ እንጃ እኔ አላወቅኩም፣ ባገኘውማ ዘልዝጌ ነበር ምሰቅለው አልኩትኝ። ከዛም አንዳንድ ነገር ገዝተን እየተመለስን እያለ እኔም በተራዬ ጥያቄ አነሳውለት። ለምንድን ነው እኔም መርዳት የፈለግከው አልኩት። ከጀርባ ወይ ሌላ ተልዕኮ አለህ እንዴ ብዬ ጠየቅኩትኝ። እሱም በረጅሙ ተነፍሶ ፈገግ አለና አውስትራሊያ ከእናቱ ጋርና ከእህቱ ጋር ይኖር እንደነበረና እናቱ በካንሰር ተይዛበት ስትሰቃይ ቆይታ እንዳረፈች ካረፈችም 6 ወር እንደሞላት ነገረኝ። እናም እዛ መድኃኒት ቤት የመጣው ለጓደኛው አባት የባህል ሕክምና ሊወስድ እንደሆነ ነገረኝ። እኔንም ምን ልትሰሪ ነበር የመጣሽው ብሎ አክሎ ጠየቀኝ። እኔም ኖሬን መናገር ስለከበደኝ ይህንን ሌላ ጊዜ አጫውታለሁ ብዬ ምዕራፉን ዘጋሁት። ወደ ቤተ ክርስቲያኑ አካባቢ ስንቃረብ ያረፍንበት ቦታ ጋር ብዙ ሰው ተሰብስቧል። እኔም ሰውነቴ ሲከዳኝ ታወቀኝ። ኢዮብም ቆይ ተረጋጊ አጣርቼ ልምጣ ብሎኝ ሄደ። አይምሮዬም ይወቅሰኝ ጀመር። አንቺ ነፍሰ ገዳይ የእህትሽ ሞተችልሽ እያለ አይምሮዬ ውስጥ ሲመላለስብኝ ራሴን ስቼ ወደኩኝ። ኢዮብም ከጥቂት ደቂቃዎች በኋላ ወደ እኔ ሲመለስ እኔም ወድቄያለሁ። ወደ ጎን አስጠግቶኝ ውሃ ምናምን ካደረገልኝ በኋላ ወደ ራሴ ስመለስ እህቴ ምን ሆና ነው አልኩትኝ። አንቺ እንዳሰብሽው አይደለም፣ ከወደ ውስጥ የወጣው ጥቁር ፈሳሽ በሃይላንድ ተደርጎ የሆነ ነገር ነፍሳት ነገር ሰርቷል አለኝ። እህቴ እጅጉን አሳዘነችኝ። ምን ነው ሁሉም ነገር ህልም በሆነ ብዬ ተመኘሁ። ምግብ ካቆምኩኝ ሰነባበትኩ። እሷም ስላቆመች ህመሟን የተገረኋት መሰለኝ። እኔም ቀን ከቀን መክሳትም ከሰውነት ጎዳና ወጥቼ ሲያዩኝ ኢዮብ ለምንድነው አንቺ ጠንክረሽ እህትሽን የማታጠነክሪያት እያለ እንደ ሕፃን ልጅ አቅፎ ይመክረኝ ጀመር። እኔ ግን የሱን ምክር ከምንም ሳልቆጥር ምግብ ባለበት አዳድርሱ ማለት ጀመርኩኝ። አንድ ቀን ጠዋት እህቴ ከወትሮ የባሰ ሁኔታ ታማደረች። እንዲሁ ሌሊቱ ሁሉ ተቃጠልኩ ስትል አደረች። በጠዋት ተነስታ እኔን ጠራችኝ። እኔም ያደረኩት ነገር እያሰብኩኝ እና ምርር ብዬ እያለቀስኩ እሷን እንዳትጨነቅ ብዬ እንባዬን ዋጥ አድርጌ ወደ እሷ ሄድኩኝ። እሷ ግን አሁንም ቢሆን በጣም እንደምትወደኝ ነገረችኝ። እኔም እግሯ ስር ተንበርክኬ ማልቀስ ጀመርኩኝ። እህቴ ስር ተንበርክኬ ይቅርታ አድርጊልኝ ብያት እግሯ ስር ስወርቅ አይዞሽ አንቺ ብቻ በርቺ ብላ እያለቀሰች ይቅርታዬን እንደተቀበለችኝ ነገረችኝ። ብዙ ካወራን በኋላ አባ የሚሉሽ ነገር ስላለ እሳቸውን በደንብ አናግሪያቸው ስሚያቸው አለችኝ። እኔም እሺ አልኳት። ምን እንደሆነ ባላቅም ከተከራየንበት ቤት አውጥተናት ወደ ጸበል ይዘናት ሄድን። እየተጠመቀች እያለ ግን ከወትሮ የተለየ መልኩ በጣም ተሳሳበችና ያጓራት ጀመር። እንዲህ ሆና አታውቅም። ከዛም በጣም እያጣጣረች ነፍስ ውጪ ነፍስ ግቢ እያለ መወጣጠር ማዛጋት ጀመረች። እኔም ሁኔታው አዲስ ስለሆነብኝ እየተንቀጠቀቅኩ እትዬ ሸዋዬን ቀና ብዬ ስመለከታቸው በእንባ አይናቸው ታጥቦ እህቴን ማጣጣር እየቀነሰ ስለመጣ ድምጿ ቁርጥ ቁርጥ በማለት ሲጀምር አባ ተነሽ ልጄ ብለው ወዳለሁበት መጡ። ከወደኩበት እያነሱኝ ልጄ አምላክ የወደደውን አደረገ ብለው የመጽሐፍ ቅዱስ ጥቅስ ጠቀሱልኝ። ከመደንገጥ የተነሳ ዞር ብዬ ውድ እህቴ ብዬ ወደሷ ዞር እህቴ ጸጥ ብላለች። ላትመለስ በራሴ ምክንያት አንዷን እህቴን አጣኋትኝ። በመሪር ጮኩኝ፣ አነባው። ምንም ላልፈይድ ብዙ ነገር አደረኩኝ። ሰው እየተሰበሰበ ሲመጣ ኢዮብና እትዬ ሸዋዬ መጮ ሲጀምሩ ህልም እንዳልሆነ የእውነት እህቴን ላትመለስ እንደሄደች ገባኝ። ልቤ ሽርትት ሲል ተሰማኝ። እንደው እንኳን ማልቀስ አቃተኝ። ራሴን ስቼ ወደኩ። ከብዙ ደቂቃዎች በኋላ ልክ ስነቃ ብዙ ሰው ከጎኔ አለ። እህቴስ ስላቸው መልስ የለም። ሁሉም ያለቅሳሉ። ማልቀስ አቃተኝ፣ መነሳት አቃተኝ። ሁለመናዬ ይንቀጠቀጣል። እወድሻለሁ ብለሽኝ አታለልሽኝ፣ ሁላችሁም እኔን ትታችሁኝ ሄዳችሁ ብዬ መጮሄን ቀጠልኩኝ።
ሳለቅስ አደርኩና በንጋታው እዛው እንጦጦ ቀበርናት። ከዛም አጽናንተውን ካረጋጉኝ በኋላ እየው ወደ እኔ መጥቶ አባ እንደሚፈልጉኝ ነገሩኝ። እኔም እሳቸው ጋር ሄድኩኝ። መስቀል ተሳልሜ አጠገባቸው ተቀመጡ። ቀጠሉ። አባም ብዙ ትምህርት ምክር ከመከሩኝ በኋላ እና አየሽ ልጄ ምድር ላይ የሰው ፍጹም የለም፣ ሁሉም ሰው ኃጢአት ይሰራል። ኃጢአት ግን ይቅር የሚለው አምላክ ነው። እናም እህትሽ ያደረግሻትን ሁሉ አውቃ ነው ያረፈችው። በሰራሹ ስራ እንደተጸጸሽ አውቃለሁ። ለሁሉም ነገር ይቅርታ አድርጋልሻለች። አምላክሽንም ይቅርታ ጠይቂ። እናም እራስሽ ላይ አንዳች ክፉ ነገር እንዳታደርጊ በጭራሽ እንዳታስቢ አስጠንቅቀሻለች አሉኝ። እኔም ይባሱኑ እህቴን በጣም ናፈቀችኝ። ምን እንደማደርግ ግራ ሲገባኝ ከዚህ በኋላ እዚህ ቦታ ብዙ መቆየት ስለማልፈልግ እኔም ቶሎ አባን ተሰናብቼ ሄድኩኝ። ከቤተ ክርስቲያንም ጓዛቸውን ሰብስበው ለለቅሶ ወደ ቤታቸው ሄዱ። መምጣታቸውንም የሰሙት ጎረቤቶች ቤቱን ሙልት አድርገውት እያለቀሱ ጠበቋት። ከብዙ ለቅሶ ባይታ በኋላ እህትሽ በምንድን ነው የሞተችው ብለው ሲጠይቋት ልዕልና መናገር አቅቷት በሳግ ማልቀስ ጀመረች ድጋሚ። ሰዎቹም በቃ ስትረጋጊ ትነግሪናለሽ ብሏት ዝም አሉ። እህቷ ከሞተች 15 ቀናት አለፉ። እሷም በለቅሶ በመሪር ሐዘን ውስጥ ተቀምጣለች። ተስፋ በመቁረጥ ውስጥ ነች። ጭንቅላቷ ውስጥ ብዙ ነገር ያቃጭልባታል። ከዕለታት አንድ ቀን ግን እራሷን ለማጥፋት ወሰነች። አንድ ቃልም ትዝ አላት። እህትሽ ያረግሻትን ሁሉ አውቃ ነው ያረፈችው። በሰራሹ ስራ እንደተጸጸሽ አውቃ ለሁሉም ነገር ይቅርታ አርጋልሻለች። አምላክሽን ይቅርታ ጠይቂና ራስሽ ላይ አንዳች ክፉ ነገር እንዳታደርጊ በጭራሽ አሳስባሻለች፣ አስጠንቅቃሻለች አሏት። አስታወሰች። የእህቷን ቃል በማጠፋ ይቅርታ አድርጊልኝ ብላ ምርር ብላ ያለቀሰች እህቴ በጣም ነው ናፈቅሽኝ። እናም መጣውልሽ ብቻዬን መኖር አልችልም። ስለሆነም አብረን እንደ ድሯችን እንሆናለን። አንቺ ጋር መምጣቴ ግን ይቅርታ ብዬሻለሁ ብላት እያለቀሰች መድኃኒቱን የሚቀመጥበትን ሳጥን ከፍታ ሁሉንም መድኃኒቱን በውሃ መውሰድ ጀመርኩኝ። ከጥቂት ደቂቃ በኋላ መድኃኒቱ መስራት ሲጀምር ከተቀመጥኩበት ተነስቼ መሬት ላይ ወደኩ። ሰዓታት ከተቆጠሩ በኋላ እየቤት ገብቶ ጎረቤቶቹን ሰላም ካለ በኋላ በአይኑ ልዕልናን ፈልጎ ሲያጣት ልዕልና የለችም እንዴ ብሎ ሲጠይቅ ራሴን አሞኛል ብላ ወደ መኝታ ክፍል ገብታለች ግን ቆየች አሉት። ሲሉትም እሱም እስቲ ሊያት ብሎ ወደ መኝታ ክፍል ሲገባ ያየውን ነገር ማመን አቅቶት ስለነበር እሱም ብሎ ጮኸ። ቤቱን ያደባለቀው ጩኸት ሁሉንም ሰው ቀሰቀሰ። ልዕልናም መሬት ላይ ወርቃ በአፍና በአፍንጫ ደም ይፈስ ነበር። እዮብ ከደነገጠ ሰመመን ሲነቃ ከሰዎች ጋር ወደ ሆስፒታል ይዘው ሲሄዱ ሆስፒታል ሲደርሱም የወሰደቻቸው መድኃኒቶች ሰውነቷን ስለበጣጠሰው ነፍሰ ከስጋዋ እንደተለየች ነገሩት። እዮብም በጣም አዝኖ ሐኪም ቤት ውስጥ የሚደረገውን ካደረገ ከጨረሰ በኋላ ወደ ቤት ወደ መኝታ ቤት ሲገባ አልጋው ላይ የተጻፈ ደብዳቤ አገኘ። እሱም ያገኘውን ደብዳቤ አንብቦ እንደጨረሰ ባነበበው ነገር እያዘነ የልዕልትን መቃብር ከእህቷ አጠገብ እንዲቀበር በጻፈችው ደብዳቤ መሰረት አድርጎላት ከጨረሰ በኋላ እሱም ወደሚኖርበት ቦታ ተመልሶ መኖር ጀመረ። የዛሬው ቪዲዮ በእውነተኛ ታሪክ ላይ የተመሰረተው መንትየዋ እህቴ የመጨረሻ ክፍል ይህንን ይመስል ነበረ። ቪዲዮውን አይተው ከወደዱት ላይክ፣ ሐሳብ አስተያየቶን በኮሜንት እንዲሁም የደውሏን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ።